ታሪካችን የሚጀምረው በ1998 ዓ.ም መጨረሻ ላይ ነው። የብራድሌይ ቤተሰብ በአሜሪካ የሚኖር ደስተኛና ተራ ቤተሰብ ነበር። የቤተሰቡ አባላት ሮን፣ ባለቤቱ አይቫ፣ ልጃቸው ኤሚሊን እና ወንድሟ ብራድ ይገኙበታል። የ23 ዓመቷ ኤሚሊን ቆንጆ፣ ብልህና ለህይወቷ ብሩህ ተስፋ ያላት ወጣት ነበረች። የቅርብ ጊዜ የኮሌጅ ተመራቂ ስትሆን የአካል ብቃት አሰልጣኝ ሆና ትሰራ ነበር። የብራድሌይ ቤተሰብ የረጅም ጊዜ ህልም ነበራቸው፣ የቅንጦት የመርከብ ጉዞ መሄድ። ይህንን ህልም እውን ለማድረግ በካሪቢያን ባህር ላይ የጉዞ ቲኬት ገዙ። ጉዞው የተጀመረው በጥር 1998 ዓ.ም ነበር። ቤተሰቡ ራፕሶዲ ኦፍ ዘ ሲስ ከሚባለው ግዙፍ የመርከብ ጉዞአቸውን ጀመሩ። መርከቧ ግዙፍና የቅንጦት የነበረች ሲሆን በውስጧ ምግብ ቤቶች፣ መዋኛ ገንዳዎች፣ የመዝናኛ ስፍራዎች እና የተለያዩ እንቅስቃሴዎች ነበሩ። የካሪቢያን ባህር ሰላማዊና ውብ ነበር። ቤተሰቡ በጉዞ እጅግ ደስተኛ ይመስሉ ነበር። በየቀኑ አዳዲስ ደሴቶችን ይጎበኛሉ፣ በባህር ዳርቻ ይዝናናሉ እና በመርከቧ ላይ ባሉ መዝናኛዎች ይሳተፋሉ። ነገር ግን ይህ የደስታ ጉዞ በድንገት ወደ ቅዠት ሊለወጥ ጥቂት ቀናት ቀርቶ ነበር። መርከቧ የመጨረሻው መዳረሻዋን ኩራሶ ደሴት ከጎበኙት በኋላ ወደ ሚያሚ ፍሎሪዳ ለመመለስ ተዘጋጀች። ጥር 5 ቀን 1998 ዓ.ም ምሽት ነበር። ኤሚሊን ብራድሌይ ከወንድሟ ብራድ ብራድሌይ እና አባቷ ሮን ብራድሌይ ጋራ በመርከቧ ላይ በሚገኝ የምሽት ክበብ ውስጥ ሲዝናኑ ነበር። እስከ ጠዋት ድረስ መዝናናታቸውን ቀጠሉ። ከዛም ሁሉም ወደ የመኝታ ክፍላቸው ተመለሱ። ጥር 6 ቀን 1998 ዓ.ም ጠዋት ነበር። አባቷን ሮን ብራድሌይ ከእንቅልፉ ሲነቃ ከልጁ ኤሚ ጋራ በመርከቧ በረንዳ ላይ ቁርስ ለመብላት አቅዶ ነበር። ኤሚን ሊያገኛት ሲሞክር እሷ ግን በመኝታ ክፍሏ ውስጥ አልነበረችም። ምናልባት ወደ መጸዳጃ ቤት ሄዳ ሊሆን ይችላል ብሎ አሰበ። ከጥቂት ደቂቃዎች በኋላ ስላልተመለሰች ሮን መጨነቅ ጀመረ። የቤተሰቡ አባላት በሙሉ ኤሚን መፈለግ ጀመሩ። በመኝታ ክፍሉ ውስጥ፣ በመርከቧ ላይ ባሉ ምግብ ቤቶች ውስጥ፣ በመዝናኛ ስፍራዎች ሁሉ ኤሚን ፈለጓት። ነገር ግን ኤሚሊ ወደ ክፍሉ አልተመለሰችም ነበር። ሮን ብራድሌይ ወዲያውኑ የመርከቧን ሰራተኞች አሳወቀ። የመርከቧ ካፒቴን እና ሰራተኞችም ኤሚሊ ብራድሌይንን መፈለግ ጀመሩ። ማስታወቂያ በመርከቧ ውስጥ ተሰራጨ። የቤተሰቡ አባላትም የመርከቧን እያንዳንዱን ክፍል በጥንቃቄ ፈተሹ። ነገር ግን ምንም ፍንጭ አላገኙም። ኤሚ ከጠፋች በኋላ የመርከቧ ሰራተኞችና አንዳንድ ተሳፋሪዎች ለፖሊስ ምስክርነት መስጠት ጀመሩ። ከነዚህም መካከል አንድ ተሳፋሪ ኤሚን ጠዋት ላይ በመርከቧ ሊፍት ውስጥ እንዳያት ተናገረ። ሌላው ደግሞ ከመጥፋቷ በፊት በመርከቧ የላይኛው በረንዳ ላይ ከማይታወቅ ሰው ጋራ እንዳወራች አመሰከረ። ነገር ግን እነዚህ ምስክሮች የተሳሳቱ ነበር ወይስ እውነተኛ? ይህ ደግሞ የምርመራውን ውስብስብነት ጨመረ። መርከቧ ወደ ሚያሚ ስትደርስ የአሜሪካ ፖሊስና የፌዴራል የምርመራ ቢሮ FBI ምርመራውን ተረከበ። የመርከቧ የደህንነት ካሜራዎች መረጃዎችም ተፈተሹ። ነገር ግን ምንም ማስረጃ አልተገኘም። የኤሚ መጥፋት እጅግ አስደንጋጭ ነበር። የብራድሌይ ቤተሰብ ተስፋ አልቆረጠም። የአሜሪካ ፖሊስና FBI ምርመራውን ቢጀምሩ ቤተሰቡ ግን በራሳቸው መፈለግ ጀመሩ። ሮን እና አይቫ ብራድሌይ እንዲሁም ልጃቸው ብራድ በራሳቸው ወጪ የግል ምርመራዎችን ቀጠሉ። በየቦታው የኤሚ ፎቶዎች ለጠፉ። ስለ ኤሚ መጥፋት መረጃ ለሚሰጥ ሰው ሽልማት አወጡ። የብራድሌይ ቤተሰብና የግል ምርመራዎቻቸው ኤሚ ምናልባት ታፍና ለባህር ወንበዴዎች ወይም ለህገወጥ ሰው ዝውውር ተሽጣ ሊሆን ይችላል ብሎ ገመቱ። የካሪቢያን ባህር ክልል በሰው ዝውውር ወንጀሎች የሚታወቅ ነበር። ይህ ጥርጣሬ የኤሚን ፍለጋ ወደ ሌላ አቅጣጫ ወሰደ። ከኤሚ መጥፋት ከወራት በኋላ በባርባዶስ ደሴት ላይ የሚገኝ ሁለት የካናዳ ቱሪስቶች ኤሚሊ ብራድሌይን የምትመስል ሴት ከሁለት ወንዶች ጋር ሲራመዱ እንዳዩ ተናገሩ። ሴትዮዋ በጣም የተጨነቀች ትመስላለች። ከጥቂት ዓመታት በኋላ በ2000 ዓመተ ምህረት በአንቲጓ ደሴት ላይ የሚገኝ የአሜሪካ የባህር ኃይል አባል ኤሚሊን የምትመስል ሴት በወንጀል ቡድን እንደታፈነችና እንደምትሰራ በአንድ ቤት ውስጥ እንዳያት ተናገረ። ሴትዮዋ የባህር ኃይል አባል እንዳየች ወዲያውኑ ኤሚ ነኝ እርዱኝ ብላ ለመጮህ ሞከረች። ነገር ግን በፍጥነት ወደ ቤት ተወሰደች። ይህ ምስክርነት እጅግ አስደንጋጭ ነበር። የብራድሌይ ቤተሰብ ይህን መረጃ ለኤፍቢአይ አሳወቀ። በ2000 ዓመተ ምህረት አንድ የአሜሪካ ዜጋ በፖርቶ ሪኮ በሚገኝ ሆስፒታል ውስጥ ኤሚሊን
የምትመስል ሴት እንዳየ ተናገረ። ይህ ምስክርነት ደግሞ ለቤተሰቡ አዲስ ተስፋ ፈጠረ። ነገር ግን ምስክሮቹ ቢኖሩም ተስፋ ሳይቆርጡ ኤሚን ለማግኘት ሲሉ ሕይወታቸውን ሰጡ። በየጊዜው በመገናኛ ብዙሃን ቀርበው ስለ ኤሚ ይናገራሉ። ህዝቡም ስለ ኤሚ እንዳይረሳ ለማስታወስ ይሞክራሉ። ኤሚ በባህር ውስጥ እንደጠፋች ወይም እንደሞተች የሚያሳይ ምንም አይነት ማስረጃ አልተገኘም። ይህ ደግሞ ታፍና ልትሆን እንደምትችል የሚያሳይ ነው። የኤሚሊን ጉዳይ በዓለም የሰው ዝውውር ምን ያህል አደገኛ እንደሆነ ያሳያል። ብዙ ሰዎች በዓለም ዙሪያ በሕገ ወጥ መንገድ ይዘዋወራሉ እናም ይሰቃያሉ። የኤሚ ጉዳይ ደግሞ የዚህን አሳዛኝ እውነታ ቁልጭ አድርጎ ያሳያል። ከ27 ዓመታት በላይ ቢያልፍም የኤሚሊ መጥፋት አሁንም ድረስ ያልተፈታ እንቆቅልሽ። የኤሚሊን ቤተሰብ አንድ ቀን ይህ ምስጢራዊ ጉዳይ ይፈታል ብሎ ያምናሉ። ያ ቀን እስኪመጣ ድረስ የኤሚ ታሪክ በዓለም ዙሪያ ይነገርላታል እና ቤተሰቧን ፍለጋቸውን ይቀጥላሉ። ከነዚህ ታሪክ ምን ትምህርት ወሰዳችሁ? በዓለም ዙሪያ ስላሉ የጠፉ ሰዎች ጉዳይ ምን ይሰማችኋል? መልሶቻችሁን በኮመንት ላይ አሳውቁ። በቀጣይ ቪዲዮ እስከምንገናኝ ፒስ